ሰላም እንዴት ናችሁ? ዋሲኔን ከካናዳ ሁሉ ሰላም ነው ወይ? ዛሬ እንግዲህ ወደ ካናዳ ከሚመጣባቸው መንገዶች አንዱ የትዳር ስፖንሰር ኦር ስፖዛል ስፖንሰርሺፕ የሚባለውን እናያለን ማለት ነው። ምን ዶክመንት ያስፈልጋል፣ እንዴት ነው ስቴፑ የሚለውን እናያለን። ሶ ለምሳሌ ያህል ከኢትዮጵያ አንድ ባል ኦር ሚስት ባሏን ኦር ደግሞ ሚስቱን ይዞበት የሚመጣውን እንደምሳሌ ያህል እናያለን። ሶ አንደኛ እዚህ ስፖንሰር የሚሆነው ሰው ምን አይነት ሰው ነው መሆን ያለበት የሚለውን ብቁ የሚያደርገው ማለት ነው። ምንድነው አንደኛ የሲቲዝን የካናዳ ሲቲዝን ኦር ደግሞ ፒአር ቋሚ ነዋሪ መሆኑን የሚያረጋግጥ ኦር ደግሞ ዜጋ መሆን አለበት። የዚህ የካናዳ ኦር ደግሞ ቋሚ ነዋሪ መሆን አለበት። ሌላው ከ18 እድሜው ከ18 ዓመት በላይ የሆነ ሰው በትዳር ባለቤቱን ይዞ መምጣት ይችላል ማለት ነው። ሶ ከዶክመንቶች አንፃር ደግሞ ምን ያስፈልጋል የሚለውን ስናይ በመጀመሪያ ወደ ፕሮሰሱ ስትገቡ የሚሞሉ አፕሊኬሽኖች አሉ። አይአርሲ ፎርም ማለት ነው። እነሱ አይኤምኤም የሚባሉ ፎርሞች አሉ። እነሱ ይሞላሉ አፕሊኬሽኑ ሲጀምር። ቀጣይ እነሱ ከተሞሉ በኋላ ዶክመንቶች ናቸው የሚጠይቃችሁ ማለት ነው። ከዶክመንቶች ውስጥ አንደኛው ፕሩፍ ኦፍ ስፖንሰርስ ኢን ካናዳ ያለው ሰው ስታተሱን የሚያሳይ ማለት ያ ምንድነው እዚህ ያለው ሰው እንዳልኳችሁ ቀደም ሲቲዝን ኦር ፒአር መሆኑን የሚያሳይ እሱን ማስገባት ይጠበቅበታል። ሌላው ደግሞ ፎቶዎች ናቸው። የጋብቻቸው ፎቶ ከፎቶ አንፃር ስናይ ልታስገቧቸው የሚገቡ ፎቶዎች ምንድናቸው? አንደኛ ፕሮግራሙ ላይ የሰርጉ ፕሮግራም ላይ የሚያሳዩ ስለ ፕሮግራሙ የሚያሳዩ ፎቶዎች መካተት አለባቸው። ሌላ እንደ ተጨማሪ ከቤተሰቦቻችሁ ጋር ኦር ከጓደኞቻችሁ ጋር የተነሷቸው ፎቶዎች እነሱ ቢገቡ። በተጨማሪ ደግሞ ሌላው ምንድነው እንደዚህ ሪላክስ ታረጉ ወይ ካፌ ላይ ወይ ወክስ ታረጉ እነዚህ ፎቶዎች ቢገቡ እንደ ፎቶ ጥሩ ነው። ሶ ሌላው ምንድነው ሜሪጅ ሰርቲፊኬታችሁ አንድ የጋብቻችሁን እሱ ይካተታል ከዶክመንት አንፃር። ሌላው ደግሞ የሜዲካል መስጠቱበት ኦር የሰጣችሁበት የሪዛልቱ እሱ ይገባል። ከዛ የፖሊስ ሰርቲፊኬት እሱም ያስፈልጋችኋል። መጨረሻ ላይ የፔመንቱ የፕሮሰሱ የሚከፈልበት ኦር ደግሞ የተከፈለበት የሱ ሪሲት ይገባል ማለት ነው። ሶ እነዚህ ከተዘጋጁ በኋላ ፕሮሰስ ማድረግ ነው። ፕሮሰሳችሁን ሰሚት ካደረጋችሁ በኋላ ምንድነው አይአርሲ ኢሚግሬሽን ያየውና ጥሩ ከሆነ የገቡት አፕሊኬሽኖቹ የተሟሉ ከሆነ ምንድነው አክኖሌጅመንት ኦፍ ሪሰፕት የሚባል አለ ኤኦአር። ይሄ ምንድነው አንደኛ አፕሊኬሽኑ ኮምፕሊትድ መሆኑ ትክክል መሆኑን ኦር ደግሞ የተሞላው ነገር ከዶክመንቶች አንፃር ሰሚት ያደረጋችሁትን ነገር አፕሩቭድ የሚያደርግ ሌተር ነው። እሱ ለስፖንሰሩ በኢሜል ይደርሷል ማለት ነው። ይሄ አፕሩቭድ ከተደረገ በኋላ ደግሞ የስፖንሰር ያደረገው ሰው ስፖንሰር አፕሩቫል የሚባል አለ። እሱ አፕሩቭ ይደረጋል። የስፖንሰሩን ኤሊጂቢሊቲ ብቁነቱን ከታየ በኋላ እሱም አፕሩቭድ ይደረጋል። ይሄ ከሆነ በኋላ ምንድነው ሜዲካል እንዲሰጥ ሜዲካል ኤግዛም እንዲያደርግ ኢትዮጵያ ያለው ሰው ማለት ነው። አሁን ከኢትዮጵያ የሚያመጣውን እንደ ምሳሌ አድርገን እያየን ስለሆነ ኢትዮጵያ ያለ ሰው ባል ኦር ሚስት ሜዲካል እንድትሰጥ ሌተር ይደርሳል። እሱን ሜዲካል ከሰጠች በኋላ ሜዲካሉ ይታያል። ከገባ በኋላ ማለት ሪዛልቱ ከገባ በኋላ እሱን ካዩ በኋላ ምንድነው ባዮሜትሪክስ እንድትሰጡ አሻራ ማለት ነው። እሱም ኢትዮጵያ ላለው ሰው ይላክለታል። አሻራው ሰጥቶ ያስገባል ማለት ነው። የገባው አሻራውም ከተሰጠ ከጨረሰ በኋላ ፕሪ አራይቫል ሰርቪስ ሌተር የሚባላል። ይህ ማለት በቃ ፕሮሰሱ ኦልሬዲ አንደኛ ጥሩ መሆኑን የምታረጋግጡበት ነው። ወደ መጨረሻ አካባቢ ነው የሚሰጣችሁ። ይሄ ፕሪ አራይቫል ሰርቪስ ሌተር ተሰጣችሁ ማለት ኦልሬዲ አልቋል እና ጥሩ እየሄደ ነው። ይሄ ሌተር ይደርሳችኋል ማለት ነው። ይሄ ከደረሳችሁ አንደኛ ጥሩ መሆኑን ኦልሬዲ በቃ እያለቀ ነው ቆንጆ የፕሮሰሱን ስቴፑን ጠብቆ እየሄደ መሆኑን እና የሚላክላችሁም ሊያልቅ ሲል አካባቢ ነው የሚላከው። ይሄንን ከጨረሳችሁ በኋላ ይሄ ከተላከ በኋላ ምንድነው የሚልኩላችሁ መጨረሻ ላይ ፓስፖርታችሁን ኢትዮጵያ ያለው ሰው ፓስፖርቱን እንዲያመጣ እዛ አሻራ የሰጠበት እንዲያመጣ ይደረጋል ማለት ነው። ይሄ ፓስፖርቱ ደግሞ ኦልሬዲ ቪዛው ሊመታ ነው ማለት ነው። ፒአር ቪዛው ይመታል።
ከዛ በኋላ በቃ ይሄ ከተደረገ በኋላ መምጣት ነው ማለት ነው። እና ይሄን ይመስላል ጠቅለል ባለው አጠር ባለው ሁኔታ የጋብቻ ስፖንሰርሺፕ የሚባለው ማለት ነው። አንድ ሰው እዚህ ያለ ሰው እንዳልኳችሁ ከተለያየ ሀገር ባለቤቱን የሚያመጣበት መንገድ ነው ማለት ነው። ሶ ይሄ ጥሩ መንገድ ነው። ዶክመንቶቻችሁ ዋናው ጥሩ ይሁኑ፣ ትክክለኛ ዶክመንቶች ይሁኑ፣ የተጠናከረ ይሁን። ጊዜውም ስናይ ከ1 አመት እስከ 2 አመት ከበዛ ነው፣ ግን 1 አመት ባለው ውስጥ የሚያልቅ ፕሮሰስ ነው። ሶ ይሄንን እዚህ ያላችሁ ባለቤቶቻችሁን ባል ሚስቱን የሚያመጡበት ማለት ነው። ሶ ይሄንን መጠቀም ትችላላችሁ። ጥያቄ ሀሳብ ካላችሁ ደግሞ ኮሜንት ላይ ጻፉልኝ። መልካም ጊዜ